ክርስቶስ ተንሥአ እሙታን በአብይ ኃይል በሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ቅድስት ቤተክርስቲያናችን የዛሬውን ዕለተ ማክሰኞን ለሐዋርያው ቅዱስ ቶማስ መታሰቢያ ትሆን ዘንድ ቶማስ ብላ ትጠራዋለች። የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገለጥ ቶማስ ከእነርሱ ጋር አልነበረም። ቶማስ በመጣ ጊዜ ሌሎቹ ሐዋርያት ትንሣኤውን ቢነግሩት ሳላይ አላምንም ብሎ ነበር። በሳምንቱ እርሱ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጠ። ስለዚህም ይህች ዕለት በሐዋርያው ቅዱስ ቶማስ ስም ተሰየመች። ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እስከ 30። ቶማስ ማለት ፀሐይ ማለት ነው። ይኸውም ሐዋርያ በቀድሞ ስሙ ዲዲሞስ እየተባለ ይጠራ ነበር። ዲዲሞስ ማለት ጨለማ ማለት ነው። በኋላ ግን ስሙ ተለውጦ ቶማስ ፀሐይ ተባለ። ሐዋርያው ቅዱስ ቶማስ ከ12ቱ ሐዋርያት አንዱ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ያየው በ8ኛው ቀን በዕለተ እሑድ ነበር። በመጀመሪያ ስለተጠራጠረ ጌታችን ትንሣኤውን ያሳመነው በጦር የተወጋ ጎኑን እንዲዳስስ አድርጎ ነው። ሐዋርያው ቅዱስ ቶማስ ትንሣኤ ሙታን የለም ከሚሉ ከሰዱቃውያን ወገን ነበር። የጌታችንን የተወጋ ጎኑን ከዳሰሰ በኋላ አለማመኑ ርቆለት ጌታዬ አምላኬም ብሎ የክርስቶስን አምላክነት መስክሯል። ሐዋርያው ቅዱስ ቶማስ የእመቤታችን ዕርገቷን አስቀድሞ በብቸኝነት ያየ እርሱ ነው። በአፍሪካና አካባቢዋ እስከ ቻይና ድረስ ሄዶ ወንጌልን ሰብኳል። ሀገረ ስብከቱ ህንድ ሲሆን ወደ ሀገሪቱ ገብቶ ወንጌልን ለመስበክ ምክንያት ቢያጣ በ30 ብር ተሸጦ ከመስፍነ ብሔሩ ከሉኪዮስ ቤት እያገለገለ መኖር ጀመረ። መስፍኑም ምን መስራት ትችላለህ ቢለው ቶማስም ሕንፃ ማነጽ፣ ሐውልት መቅረጽ እችላለሁ አለው። እንግዲያውስ ሰርተ ቆየኝ በማለት ብዙ ወርቅና ብር ሰጠው። ቶማስም ሕንፃ ማነጽ፣ ሐውልት መቅረጽ ከዚህ የበለጠ የለም ብሎ ወርቁንና ብሩን በሙሉ ለነዳያን መጸወተው። የሀገሩንም ሕዝብ ወንጌልን አስተምሮና አሳምኖ አጥምቋቸዋል። የመስፍኑንም ሚስት ከነ ልጆቿና ከነ አገልጋዮቿ አሳምኖ አጠመቃት። መስፍኑም ከሄደበት ሲመለስ ያነስከው ሕንፃ የቀረስከው ሐውልት ወዴት ነው ሚለው በወርቅና በብር ያነስኳቸው ሕንፃዎች እነኚህ ናቸው ብሎ ያመኑትን አገልጋዮች አሳየው። እርሱም ይህ ክፉ ባሪያ ተጫወተብኝ ብሎ እጅና እግሩን አስሮ ቆዳውን አስገፍፎ ስልቻ አሰፍቶ በአሸዋ ሞልቶ አሸክሞት ገበያ ለገበያ ሲያዞረው ዋለ። ሚስቱም ይህንን ክፉና እጅግ አሰቃቂ የባሏን ድርጊት አይታ በድንጋጤ ወድቃ ሞተች። መስፍኑ ሉኪዮስም ሚስቴ ሞተችው በአንተ ምክንያት አይደለምን? ያዳንካት እንደሆነ እኔም በአምላክ አምናለሁ ቢለው ጌታችን የቶማስን ቁስሉን እንደ ውሃ ቀዝቅዞለት ካለችበት ሄዶ ከአካሉ የተገፈፈውን ስልቻውን ቢያስነካት ከሞት ተነስታለች። በዚህም ሉኪዮስ አምኖ ተጠመቀ። በዚህ የቀኑ ካህናተ ጣዖት ግን ጥቅም የሚቀርባቸው ቢሆን በተንኮል ከንጉሥና መኳንንቱ አጣልተው በ72 ዓመተ ምህረት ግንቦት 26 ቀን አንገቱን በሰይፍ አስቆርጠውታል። ዛሬም በህንድ ውስጥ በመንበሩ ላይ የሐዋርያው የቅዱስ ቶማስ ቀኝ እጁ በሕይወት እንዳለች ሆና ትታያለች። መለኮትን የዳሰሰች ቅድስት እጅ ናትና ዛሬም ድረስ ሕያው ናት። በህንድ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ሲሾሙም የሐዋርያው ቅዱስ ቶማስ ቀኝ እጅ በሚሾመው ፓትርያርክ ላይ ጭነው ነው። በአንድ ወቅት አንድ ሰው ቤተ ክርስቲያን ውስጥ ገብቶ የቅዱስ ቶማስ ቀኝ እጅ ጨብጣለሁ ብሎ እጁን ቢዘረጋ የቶማስ እጅ ተሰወረችባቸው። እንደገና ብዙ እግዚኦታና ኪርያላይሶን ካደረሱ በኋላ የቅዱስ ቶማስ እጅ በቦታዋ ተመልሳላቸዋለች። የሐዋርያው ቅዱስ ቶማስ ረድኤት በረከትና አማላጅነት በእኛ በሁላችን ላይ ይደርብን። የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር
የመንፈስ ቅዱስም ኅብረት አንድነት ከሁላችን ጋር ይሁን